የኢትዮጵያ ወጣት የሀገሩን ታሪክ በአዲስ ብዕርና እየጻፈ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸው፣ ከተማ ነዋሪዎች መግለጻቸው፣ በአጀንዳ ማጠናቀር ሂደቱ ለሀገራችን የተሻለ ሀሳብ ይዞ መውጣት እንደሚቻል ተገንዝበናል ሲሉ ፕሮፌሰር መስፍን አርአያ ገለጹ። እንዲሁም የምክክር ጉባኤው በመደማመጥ ላይ የተመሰረተ መግባባትን በመገንባት የጋራ አሸናፊነትን የሚያቀዳጅ አካታች መድረክ መሆኑን የፖለቲካ ፓርቲዎች ገለጹ። የሚሉት ዋና ዋና ዜናዎቻችን ናቸው። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ስንሻው ወንድሙ ነኝ። እስከ ዜናው ፍጻሜ አብራችሁን ቆዩ። የኢትዮጵያ ሀገራዊ የምክክር ጉባኤ የዘመናት ልዩነትና አለመግባባትን በሰለጠነ የመደማመጥ ምክክር ወደ የጋራ መግባባትና የጋራ አሸናፊነት የሚያቀዳጅ አካታች መድረክ መሆኑን ተመካካሪ የፖለቲካ ፓርቲዎች ገለጹ። በዋናው ሀገራዊ ምክክር ጉባኤ በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን የሚወክሉ 4000 ተመካካሪዎች በ8 አበይት ሀገራዊ አጀንዳዎች ላይ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክር እያካሄዱ ይገኛል። አስተያየታቸውን የሰጡ ተመካካሪዎች እንዳሉት ሀገራዊ ምክክሩ መደማመጥና መከባበርን መሰረት በማድረግ እየተካሄደ በመሆኑ የጋራ መግባባትን ለመገንባት ምቹ ሁኔታ ፈጥሯል። ተመካካሪና የጉሙዝ ሕዝብ ዲሞክራሲያዊ ንቅናቄ ሊቀመንበር ግራኝ ጉደታ እንደገለጹት የምክክር ጉባኤው የጋራ መግባባትን በሚገነቡ አካታችና አሳታፊ ሀሳቦች እየተንጸባረቁበት ነው። ከተለያዩ የማህበረሰብ ክፍሎች ወኪል ተመካካሪዎችም ለሀገር የሚጠቅሙ የተለያዩ ሀሳቦችን በማንጸባረቅ የጋራ ምክክር እየተካሄደባቸው መሆኑንም ተናግረዋል። የምክክር ሂደቱ ለረጅም ዓመታት የቆዩ ችግሮችን ለመፍታትና ኢትዮጵያውያን ወደ ተሻለ ደረጃ ለማሸጋገር ምቹ ሁኔታ እየፈጠረ እንደሚገኝም ገልጸዋል። ሌላው ተመካካሪና የኢትዮጵያ ዲሞክራሲ ህብረት ሊቀመንበር ገብሩ በረሀ በበኩላቸው የሀገራዊ ምክክር ሂደቱ በውይይት የሚያምን ትውልድና ማህበረሰብ ለመፍጠር ከፍተኛ አስተዋጽኦ እንዳለው ገልጸዋል። ምክክር ለትውልድ የተሻለ ሀገርን ለማሻገር የሚያግዝ የጋራ መድረክ ነው ያሉት አቶ ገብሩ የኢትዮጵያ ሀገራዊ ምክክር ጉባኤም መግባባትን የሚገነባ ምክክር እያደረግን ነው ብለዋል። በጉባኤው የምንመክርባቸው አበይት አጀንዳዎች የምንፈልጋትን ኢትዮጵያ ለመገንባት የሚያግዙ ናቸውም ብለዋል። በሀገራዊ ምክክሩ የጋራ መግባባት ላይ በመድረስ ለመጪው ትውልድ የተሻለች ኢትዮጵያን ለማስረከብ ምቹ ሁኔታ መፍጠሩን መግለጻቸውን የዘገበው ኢቢሲ ነው። በአጀንዳ ማጠናቀር ሂደቱ ለሀገራችን የተሻለ ሀሳብ ይዞ መውጣት እንደሚቻል ተገንዝበናል ሲሉ ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጀንዳዎቹን የማጠናቀር ሂደት በተቀመጠው አቅጣጫ እየተከናወነ እንደሚገኝም ገልጿል። ከንዑሳን ቡድኖች የመጡ አጀንዳዎች ለ500ዎቹ ተወካዮች መቅረባቸውን እንደቀጠለ ዋና ኮሚሽነሩ ከኢቲቪ ጋር ባደረጉ ቆይታ ተናግረዋል። በእነዚህ 500 ተወካዮች ውስጥም ከሚገኙት መካከል በአራቱ ቡድኖች ላይ የቀረቡ አጀንዳዎች በትላንትናው ዕለት ሙሉ በሙሉ ስምምነት የተደረሰባቸው ሲሆን ዛሬም መቀጠላቸውን ተናግረዋል። ኮሚሽነሩ እንዳብራሩት ስምምነት ላይ የተደረሰ ሲባል 100% በሁሉም ጥቃቅን ጉዳዮች ላይ መግባባት ተፈጠረ ማለት ሳይሆን በአጠቃላይ አቅጣጫውና ሂደቱ ላይ የጋራ መግባባት ተይዟል ማለት ነው። ተሳታፊዎች የራሳቸው ልዩ ጉዳይ በዝርዝር እንዲጠቀስ ፍላጎት ቢያሳዩም አሰራሩ አንዱን ሀሳብ በሌላው ውስጥ በማጠቃለል አብዛኛውን የሚወክል የጋራ አጀንዳ መፍጠር መሆኑንም አብራርተዋል። በዚህ ሀገራዊ የምክክር ሂደት ውስጥ ቅሬታዎችና ኩርፊያዎች መከሰታቸው የሚጠበቅ መሆኑን ያነሱት ፕሮፌሰር መስፍን ኮሚሽኑ እነዚህን ችግሮች በየደረጃው እየፈታ እንደሚሄድም አረጋግጠዋል። በሂደቱ የሀሳብ ግጭቶች ሊኖሩ እንደሚችሉ የገለጹት ፕሮፌሰሩ ምንም የሚያስፈራ ነገር እንደሌለና በተሻሻለ መግባባት ላይ በመድረስ ለሀገራችን የተሻለ ሀሳብ ይዞ መውጣት እንደሚቻል አመላክተዋል። ውይይቱ አሁን ባለበት አበረታች ሁኔታ ከቀጠለ ከሳምንቱ መጨረሻ በፊት በዋና ዋና የምክር ሀሳብ መነሻዎች ላይ ጠንካራ መግባባት ላይ ሊደርስ እንደሚችልም ተጠቁሟል። በመቀጠልም መግባባት የተደረሰባቸውና የጠሩ ጉዳዮች ለ4000ዎቹ ተሳታፊዎች የሚቀርቡ ይሆናል። በመሀል ጥያቄ የሚነሳባቸው ጉዳዮች ካጋጠሙ ደግሞ ተመካካሪዎቹ በራሳቸው በመረጧቸው የክልል ጉባኤ አጣሪዎች፣ የሽማግሌዎች ስብስብና የቅሬታ ሰሚ ኮሚቴ በኩል ቀርበው ተገቢው መፍትሄ እንደሚሰጣቸው ኮሚሽኑ አሳውቋል ሲል የዘገበው ኢቢሲ ነው።
የኢትዮጵያ ወጣት ሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከወጣቶቿን ነጥሎ ማየት አይቻልም በማለት ወጣቶች ለሀገር ብልጽግና ሉዓላዊነትና ሁለንተናዊ ለውጥ ያላቸውን ወሳኝ ሚና የሚያጎላ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ዓለም አቀፍ የወጣቶች ቀንን ምክንያት በማድረግም በማህበራዊ ትስስር ገጽ ባሰፈሩት መልእክት የኢትዮጵያ ሕዝብ የዕድሜ ስብጥር ወጣቱ ከፍተኛ ቁጥር መያዙን እንደሚያመላክት ጠቅሰው ይህ ደግሞ የሀገርን ብልጽግና ለማረጋገጥና ለማጽናት ታላቅ ዕድል መሆኑን አስገንዝበዋል። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነት ጽኑ ማገር መሆኑንም አክለዋል። የአሁኑ ዘመን ወጣት ሀገራችንን ወደ ኋላ ከሚጎትቱ አጓጉል ልማዶች፣ አላስፈላጊ ትርክቶችና ጭቅጭቆችና ግጭቶች ራሱን በማራቅ በልማት ላይ ብቻ ማተኮሩና ድህነትን መጸየፉን ጠቅላይ ሚኒስትር አብይ በመልእክታቸው ጠቁመዋል። በዚህም ተግባሩ ወጣቱ የሀገሪቱን ታሪክ በአዲስ ብዕርና ብራና እየጻፈ እንደሚገኝም መስክረዋል። የመደመር መንግስት የወጣቶችን ሁለንተናዊ ተጠቃሚነትና የአመራርነት ሚና ለማጠናከርም በልዩ ትኩረትና በቁርጠኝነት እየሰራ እንደሚገኝም አረጋግጠዋል። ሀገራዊ ራዕይን እውን ለማድረግም ሁሉም ዜጋ በንቃት እየተጋና በፍቅር እንዲመላለስም ጠቅላይ ሚኒስትር ጥሪያቸውን ማቅረባቸውን የዘገበው ኢቢሲ ነው። ወደ ዝርዝር ዜናዎች ስናልፍ ከ500 ሚሊዮን በላይ የሻይ ችግኝ በወረዳው 4 ቀበሌዎች የሚተከል መሆኑን የዴቻ ወረዳ አስተዳደር ገለጸ። የሻይ ችግኝ ተከላ ስራ ከኢኮኖሚ ጠቀሜታው በዘለለ በአፈር አሲዳማነት የተጎዳ መሬትን ምርት እንዲሰጥ የሚያስችል መሆኑን የወረዳው አስተዳደር አስታውቋል። በክፋ ዞን ዴቻ ወረዳ የሻይ ችግኝ ይፋዊ ተከላ ማስጀመሪያ መርሃ ግብር በባሃና በሻፓ ቀበሌዎች ተካሂዷል። ዝርዝሩን ምህረት ማሞት አቅርቧለች። የወረዳው ዋና አስተዳዳሪ አቶ ወንዱ አደመ በወቅቱ እንዳሉት በወረዳው ሻይ ቅጠልን ጨምሮ ህብረተሰቡን ተጠቃሚ የሚያደርጉና ለሀገር ኢኮኖሚ እድገት የላቀ አስተዋጽኦ የሚያበረክቱ የግብርና ስራዎች እየተገበሩ ይገኛሉ ብለዋል። በዚህም በወረዳው የሻይ ልማትን ለማስፋፋት ለአርሶ አደሮች የግንዛቤ ማስጨበጫ ስራዎች መሰራቱን የገለጹት አቶ ወንዱ አደመም ችግኝ ከማዘጋጀት ጀምሮ ለተከላ ስራ የሚሆኑ ቦታዎችን የማዘጋጀት ስራ መሰራት መቻሉንም ገልጸዋል። የሻይ ችግኝ ተከላ ስራ ከኢኮኖሚ ጠቀሜታው በዘለለም በአፈር አሲዳማነት የተጎዱ መሬት ምርት እንዲሰጡ የሚያስችል መሆኑንም ጭምር ገልጸዋል። የአካባቢውን ተፈጥሯዊ የአየር ንብረትና የመሬት ለምነትን መሰረት በማድረግ የሚካሄደው የሻይ ልማት ለወደፊት የአርሶ አደሩን ገቢና ኑሮ ደረጃቸውን ለማሻሻል ትልቅ ተስፋ የጣለበት ፕሮጀክት መሆኑንም ጭምር ነው አቶ ወንዱ አደመ ጨምሮ የገለጹት። በመጨረሻም የተተከሉ ችግኞች በአግባቡ በመንከባከብ የጥረታችንን ውጤት በጋራ ማግኘት አለብንም ብለዋል። በዘንድሮ መርሃ ግብር ከግማሽ ሚሊዮን በላይ የሻይ ቅጠል ችግኞች ይተከላሉ ያሉት ደግሞ የወረዳው ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊም አቶ ወንድሙ ወልዴ ለዚህም የሚሆኑ ዝግጅት መጠናቀቁንም አንስተዋል። የሻይ ልማት ስራን ክላስተርን በማደራጀት የአርሶ አደሩን ተጠቃሚነት ለማረጋገጥ እየተሰራ መሆኑን ያነሱት አቶ ወንድሙም በወረዳው 4 ቀበሌዎች ብቻ ከ31 ሄክታር በላይ መሬት በሻይ ቅጠል ተከላ ለማልማት ታቅዶ የጉድጓድና የችግኝ ዝግጅት መደረጉንም ገልጸዋል። ይህም በተቋሙና በአርሶ አደሮች ማሳ ላይ የሚተከሉ ነው ያሉት አቶ ወንድሙም ቀጣይም ዘርፉን ለማስፋፋት በትኩረት እየተሰራ መሆኑን ጠቁመዋል። የሻይ ተክል ለረጅም ዓመታት ዘላቂ ገቢ የሚያስገኝ በመሆኑም የቤተሰቦቻቸውን ገቢ ለማሳደግና ተጨማሪ የስራ ዕድል ለመፍጠር ያስችላል ሲሉ የሻይ ችግኝ ተከላ መርሃ ግብሩ ላይ የተገኙት አርሶ አደሮችና የቀበሌ ነዋሪዎች ገልጸዋል። በችግኝ ተከላ ወቅት በቀረበላቸው ሙያዊ ድጋፍ ተነሳሽነታቸው እንዳሳደገ ገልጸው የተተከሉ ችግኞች እንዲጸድቁና ለውጤት እንዲበቁ አስፈላጊውን እንክብካቤ ለማድረግ ዝግጁ መሆናቸውን አረጋግጠዋል። በዛሬው ዕለት የተጀመረው የሻይ ችግኝ ይፋዊ ተከላ ፕሮግራም በወረዳው ሻፓና በሃ ቀበሌ የተደረገ ሲሆን የባና ቦባ መለዮ ቀበሌዎች የሚተከሉም ይሆናል። በተከላው መርሃ ግብሩ ላይ የዴቻ ወረዳ ረዳት የመንግስት ተጠሪ አቶ አስራት አደቶን ጨምሮ ከፍተኛ የስራ ኃላፊዎች፣ አርሶ አደሮች፣ ወጣቶችና ሴቶችም ተሳታፊ ሆነዋል። የመኖ ልማት የወተትና የስጋ ምርታማነትን በመጨመር ረገድ ሚናው ከፍተኛ መሆኑ ተገለጸ። የአንድ ጀንበር የመኖ ተከላ በቢጣ ወረዳ በያውራ ቀበሌ በይፋ ተጀምሯል። ከወረዳው መንግስት ኮሚኒኬሽን የተገኘው መረጃ አማኑኤል ክንፈ እንደሚከተሉ ያቀርበዋል። የወረዳው ዋና አስተዳዳሪ አቶ ዳግማዊ ማሞ እንደገለጹት የመኖ ልማት የወተትና ስጋ ምርታማነትን በመጨመር ረገድ ሚናው ከፍተኛ በመሆኑም ስራው ተጠናክሮ መቀጠል እንዳለበትም አሳስበዋል። ወረዳው በቀንድ ከብቶች ድለባ በርካታ አርሶ አደሮች ሀብት በማፍራት ላይ እንደሚገኙ ያመለከቱት ዋና አስተዳዳሪው ካለፉ የተሻለ ውጤት ለማስመዝገብ የመኖ ልማት ስራን በተገቢው መንገድ ማከናወን እንደሚገባም አመላክተዋል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታጋይ አዲሎ በበኩላቸው የመኖ ልማት የፓርቲያችን
ኢኒሼቲቭ አካል የሆነውን የሌማት ትሩፋትን እውን በማድረግ ከፍተኛ አስተዋጽኦ እንደሚያበረክትም ተናግረዋል። ይህንንም ስራ በማጠናከር የወተትና ስጋ መንደርን ማበራከት እንደሚገባ ነው የመንግስቱ ዋና ተጠሪው መልእክት ያስተላለፉት። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ አብዱ ኡስማን በወረዳው እየተከናወነ ባለው የአንድ ጀንበር መኖ ተከላም 98.5 ሄክታር መሬት እንደሚሸፈንም ጠቅሰዋል። ለዚህ ስራ የሚውል በቂ የመኖ ችግኝ ቅድመ ዝግጅት መደረጉን የጠቆሙት አቶ አብዱም በአጠቃላይ 163 ሄክታር መሬት ለመሸፈን በትኩረት እየተሰራ መሆኑንም አብራርተዋል። በማስጀመሪያው መርሃ ግብር የወረዳው ዋና አስተዳዳሪ አቶ ዳግማዊ ማሞን ጨምሮም የወረዳው የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ታጋይ አዴሎ፣ የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊም አቶ አብዱ ኡስማን እንዲሁም የተለያዩ የስራ ኃላፊዎችና ባለሙያዎች ተገኝተዋል። የሀገራዊ ምክክር የኢትዮጵያውያንን የመደማመጥ ባህል የሚያጠናክር ነው ሲሉ ያነጋገርናቸው የቦንጋ ከተማ ነዋሪዎች ገለጹ። አስተያየት ሰጪዎቹ የህዝቦችን መልካም እሴቶች አጠናክሮ ለቀጣዩ ትውልድ ከማስተላለፍ አኳያ ሀገራዊ ምክክሩ የጎላ ድርሻ እንዳለውም ገልጸዋል። ዘገባው የታደሰ ወልደሰንበት ነው። ምህረት ማሞ እንደሚከተለው ታቀርበዋለች። የሀገራዊ ምክክር ጉባኤ በተለያዩ 8 ዋና ዋና አጀንዳዎች ውይይት እየተደረገባቸው መሆኑ ይታወቃል። በውይይት መድረኩ ላይ ከመላ ሀገሪቱ አካባቢዎች ከተለያዩ ማህበራዊ መሰረቶች የተውጣጡ 4000 የማህበረሰብ ክፍሎች በጋራ እየተወያዩም ይገኛሉ። በዚህ ጉዳይ ላይ ለጣቢያችን አስተያየታቸውን ከሰጡን መካከል አቶ ዮሐንስ ይሾም፣ ወይዘሮ ጊዜወርቅ ሴፉ፣ አቶ አክሊሉ ኃይለማርያምና አቶ አብዮት ካመቶ በአስተያየታቸው በሀገራችን በተለያዩ አካባቢዎች የተከሰቱ ግጭቶች ኢትዮጵያ መጠነ ሰፊ ዋጋ እንዳስከፈላት አውስቶ ለዚህም በጋራ መወያየትና መግባባት ይበጃልን ብለዋል። ባለፉት ዓመታት በሀገራችን የተለያዩ አካባቢዎች ላይ የተከሰቱ ግጭቶች አሉ። እነሱን መነሻ አድርጎ ማንሳት ይቻላል። እንደ ሀገራችን ምክክር ኮሚሽኑ በጋራ አንድ ወንበር ዙሪያ ላይ ቁጭ ብሎ የመነጋገር ሂደቶቹ ባለመኖራቸው ትላንት የነበሩ ክፍተቶችን ማየት ይቻላል። ከነዚህ ችግሮች ለመውጣት አሁን እየተደረገ ያለው ምክክር ኮሚሽኑ መሰረታዊ ችግሮችን ይፈታል ተብሎ ይጠበቃል። እነዚህ መሰረታዊ ችግሮችን ሲፈታ ደግሞ መነጋገር ያለባቸው ውይይት ማድረግ አለባቸው ተብሎ የተቀመጡ እነዚህ 8 አጀንዳዎች ላይ በሚገባ ውይይት የሚያደርጉበት ሂደት ይኖራል ተብሎ ነው የሚጠበቀው። እያደረጉ ያሉበት ሂደት አለ። ለዛ ላይ ደግሞ ማህበረሰቡ እዛ የተሳተፉትን በሆኑ አጠቃላይ እነዚህ ውይይቶቹ መሰረታዊ ችግሮቹን በሚፈታ መልኩ የሀገራዊ አንድነቱን በሚያጠናክር መልኩ ህብረተሰቡ ከእያንዳንዱ ቦታ ነው ሄደው እነዚህ የተሳተፉ ሰዎች ለራሱ አካባቢ ብቻ መሳብ ሳይሆን ለሀገር በሚሆን መልኩ ችግሮችን በሚፈታ መልኩ ሀሳቦችን እያነሱ በጋራ በሚሆኑ ነገሮች ላይ እየተግባቡ መሄድ አለባቸው የሚል ነገር ነው ያለኝ። ኢትዮጵያ እንግዲህ ታሪኳ እጅግ በጣም ሰፊ ነው። ኢትዮጵያ ማለት ለአፍሪካም ለዓለምም ያው ምሳሌ የሆነችና በቅኝ ግዛት ያልተገዛች ጀግና የሆነች ሀገር ናት። እንግዲህ ጀግና የሆነች ሀገር አሁን በመሃሉ ከዚህ ቀደም በነበሩ የአስተዳደራዊ ስርዓት ውስጥ በተፈጠሩ ችግሮች ምክንያት በተለይ ከዚህ ከክልል አወቃቀር ጋር ተያይዞ ብሔርን መነሻ ባደረገ የተዋቀረው ክልል ጋር ተያይዞ እጅግ በርካታ የሆነ ችግሮች ሲነሱ የጸጥታ፣ የመሰረተ ልማት፣ የመልካም አስተዳደር ችግሮች እንደነበሩ እናውቃለን። ነገር ግን ይሄ የለውጡ መንግስት ይህንን ችግሮችን ለማጥበብና የኢትዮጵያን አንድነት ለማጠናከር፣ ሰላምን ለማጽናት፣ ልማትን ለማምጣት ያው የምክክር ኮሚሽን አስፈላጊ በመሆኑ መመካከር አስፈላጊ በመሆኑ እስከ ታች የወረደበት አግባቦች አሉ። ነዋሪዎቹ አክለውም የተበታተኑና ነጣይ ሀሳቦችን ወደ አንድ አቅጣጫ እንዲመጡ ለማስቻል ሀገራዊ ምክክር ወሳኝ ሚና እንዳለው አስገንዝበዋል። ወደ አንድ አቅጣጫ መምጣት ስላለባቸው ሰላምን የሚያሳጡ ልማትን ወደ ኋላ የሚያስቀሩ የኢኮኖሚ ችግሮችን ለመፍታት ዋነኛ መፍትሄ ሊሆን የሚችለው መመካከር ነው። በአፍሪሙዝ የትኛውም መንግስት ያሸነፈበት አግባብ የለው። በጦርነት ሳይሆን በመመካከር በጠረጴዛ ዙሪያ ሀሳብን በማውጣት ሀሳብን በማፍለቅ የሀሳብ የበላይነትን በማንጸባረቅ የበላይ በሆነ ሀሳብ ላይ በመስማማት የኢትዮጵያን አንድነትና የኢትዮጵያን ልማት ለማረጋገጥ መንግስት እየወሰደ ያለው አቋም እኔ በጣም ትልቅ በጣም የሚመሰገን መሆኑን ነው በግሌ የሚይዘውና ከውይይቱ መሰረታዊ ነገሮች ከአንድ አካባቢ የሚነሳው ነገር ለሌሎች አካባቢ ትምህርት የሚሆንበት ልምድ የሚሆንበት ሂደቶች አሉና እነዚህ ልምድ የሚሆኑባቸው ነገሮችን ደግሞ በማስፋት
ሌሎች አካባቢዎች ላይ እየተስፋፋ እንዲሄድ ከማድረግ አንፃር የሀሳብ የበላይነቱ ጋር የመግባባት ነገሮች መኖር አለባቸው። አሁን ዝም ብሎ ውይይት ብቻ ሳይሆን እኔም የራስን ሀሳብ ሌላውም የራሱን ሀሳብ የሚወረውሩበት ብቻ ሳይሆን ሀሳቡ ተነስቶ በጋራ መግባባት ላይ የሚደረስበት መሆን አለበት። የራሱ የሆነ ድምዳሜ መኖር አለበት። የጋራ የሆነ አጀንዳ ተይዞ የተያዙ አጀንዳዎች ላይ የጋራ የሆነ መግባባት ተፈጥሮ እነዚህ የተግባቡት ላይ ደግሞ ማህበረሰብ ክፍሉ ታች ያለው ህብረተሰቡ ሲወርድ ተግባራዊ ማድረግ የምንችልበት እድል መፈጠር አለበት። ለጉባኤው የተለያዩ 8 አጀንዳዎች በውስጡ በርካታ ንዑስ አጀንዳዎችን የያዙ ስለመሆናቸው የሚናገሩ እነዚህ ነዋሪዎቹ ታዲያም የተለያዩ አጀንዳዎች ላይ በጋራ መመካከርና መግባባት ተገቢ ስለመሆኑም ያስረዳሉ። ሀገራዊ ምክክሩ ለኢትዮጵያ ቀጣይ ጉዞ ተስፋ ሰጪ ነገሮችን ይዞ እንደሚመጣ እምነት እንዳላቸው በሀሳባቸው ያረጋግጣሉ። ከዚህ ከምክክር ኮሚሽን በኋላ እጅግ በጣም ደስ የሚል ነገሮች ይኖራሉ ብዬ አስባለሁ። ከዚህ ቀድሞ ከነበሩ ብሔርን መሰረት አድርጎ የተዋቀሩ ከክልል አወቃቀር በጂኦ ፖለቲካል ያማከለ የክልል አመሰራረትን አደረጃጀት ይኖራል የሚል ነገር አለኝ። ከዚህ ከሌብነትና ከብልሹ አሰራር ጋር ተያይዞ የሚነሱ ከልማት ጋር ተያይዞ ከኢፍትሃዊ የሆነ የሀብት ክፍፍል ጋር ተያይዞ የሚነሱ ችግሮች በዚህ በምክክር ኮሚሽን በኩል ተነስቶ ቀጣይ የራሱ የሆነ የመፍትሄ አቅጣጫ ይዞ ይመጣል የሚል ነገር አለን። ይሄ ደግሞ የመፍትሄ አቅጣጫዎች እንደ መንግስት ወስዶ ህገ መንግስት አሁን ይሻሻል የሚባል ነገሮች አሉና የህገ መንግስት አካል አድርጎ ይህንን ተግባራዊ አድርጎ የህዝብን ተጠቃሚነት በፖለቲካ በማህበራዊና በኢኮኖሚ የሚታዩ ጉለቶችን የሚያስተካክልበት ሁኔታዎች ይኖራሉ ብዬ አስባለሁ። ታዲያ በዚህ ውይይት የሚቀመጡ ውሳኔዎችና የጋራ አቅጣጫዎች ተግባራዊ ሆኖ ውጤት እንዲያመጡ የበኩላቸውን እንደሚወጡም ገልጸዋል። ሁላችንም ባለንበት ላይ ከኛ ተወክሎ ነው ሄደው የተወከለ ማህበረሰብ ደግሞ ተግባብቶና ተስማምቶ የመጡበት አጀንዳዎች ላይ እኛም መግባባት ሀሳቡን በተገቢው መንገድ ተቀብለን ወደ ተግባርና ወደ መሬት ላይ ማውረድ አለብን የሚል ሀሳብ ነው ያለኝ። አመሰግናለሁ። እንግዲህ ተፈጻሚነት ላይ እነዚህ 4000 የጉባኤ አባላቶች የሚወስኑት ውሳኔ እንግዲህ እነዚህ 4000ዎቹ የ130 ሚሊዮን ህዝብን ወክሎ ነው ይሄን ሀሳብ እያነሱ ያሉት እየተወያዩ ያሉትና እነሱ የተስማሙት እነዚህ ደግሞ የነዚህ የጉባኤ አባላት የሁሉም ስብጥር ስለሆኑ ከወጣትም ከሴቶችም ከሀገር ሽማግሌም ከሃይማኖት አባቶችም ከፖለቲካ ፓርቲዎችም ጭምር ያሉበት ስለሆነ የጋራ የሆነ ሀሳብ ያወጣሉ ምን ነገር አለኝ። እነዚህ ደግሞ የተስማሙበትን ሀሳብ መንግስት በሚያወርድበት ሰዓት ላይ ሁላችንም በጋራ ወጣትም ሴትም አዋቂም አዛውንትም አጠቃላይ ባለን ሚና በተቀመጥንበት ቦታ ላይ ሆነን እያንዳንዱ ተግባራዊ ሆኖ ኢትዮጵያ አንድነት እንድትጠናከር በልማትም በኢኮኖሚም በሁሉም ግንባር ቀደም ሆና እንድትወጣ የኢትዮጵያ አንድነትና ሰላም እንድትጠበቅ የሁላችን ድርሻ ስለሆነ በጋራ መስራት አለብን የሚል ነገር አለ። በአስቸጋሪ ሁኔታ ውስጥ የሚሰሩ መምህራንና የትምህርት ባለሙያዎች ሙያዊ አቅም ለማሳደግ የሚረዳ የአይሲቲ ቴክኖሎጂን ወደ ተግባር ለማስገባት እየተሰራ መሆኑ ተገለጸ። ትምህርት ሚኒስቴር ከዩኔስኮና ከጃፓን መንግስት ጋር በመተባበር የትምህርት ባለሙያዎችን ሙያዊ አቅም ለማሳደግ የሚረዳ ተንቀሳቃሽ የአይሲቲ ቴክኖሎጂ ቁሳቁሶችን ለሚመለከታቸው ተቋማት አስረክቧል። መረጃውን ያገኘነው ከትምህርት ሚኒስቴር ነው። አማኑኤል ክንፈ ተጨማሪ መረጃ አለው። በዚህ ወቅት መምህራንንና የትምህርት ባለሙያዎችን ሙያዊ አቅም ለማሳደግ የሚረዳም የአይሲቲ ቴክኖሎጂ ፕሮጀክትን ወደ ተግባር ለማስገባት እየተሰራ መሆኑ ተገልጿል። የፕሮጀክቱ ተጠቃሚዎች 35 የሚደርሱ የመምህራን ትምህርት ኮሌጅና በመምህራን ትምህርት ላይ ትኩረት አድርገው እየሰሩ ያሉ 5 የመንግስት ዩኒቨርሲቲዎች መሆናቸውን ጠቁሟል። ፕሮጀክቱ የኢትዮጵያ መንግስት በሁሉም ዘርፍ ሀገሪቱን ለማዘመንና የትምህርትና ስልጠና ስርዓትን ለማጠናከር በቁርጠኝነት እየሰራቸው ላሉ ስራዎች አዎንታዊ ድጋፍ የሚሰጥ መሆኑንም አንስተዋል። ወይዘሮ አሰግድ አያይዘው ደግሞ የተሰጡ የአይቲ ቴክኖሎጂ ቁሳቁሶች ለታለመላቸው ዓላማ እንዲውሉ የሚመለከታቸው ክልሎችና ዩኒቨርሲቲዎች ኃላፊነታቸውን በአግባቡ እንዲወጡም ጠይቀዋል። የጃፓን ኤምባሲ አንደኛ ጸሐፊ ሚስ ሳሱኪ ፉሳኢ በበኩላቸው ፕሮጀክቱ እየተከናወነ ያለው የጃፓን መንግስትና የዩኔስኮ ዓለም አቀፍ የአፍሪካ የአቅም ግንባታ ተቋም በ2025 በተፈራረሙት የመግባቢያ ስምምነት መሰረት መሆኑን ገልጸዋል። ሚስ ሳሱኪ በተጨማሪም ፕሮጀክቱ በአጭር ጊዜ ውስጥ ለትግበራ ምዕራፍ መብቃቱም ጃፓን ኢትዮጵያ የትምህርት ጥራትን
ልማትንና የዲጂታል ቴክኖሎጂ ሽግግርን ለማሳደግ እያደረገች ያለውን ጥረት ለመደገፍ የማያወላውል ቁርጠኝነት እንዳላት ማሳያ መሆኑንም አንስተዋል። የዩኔስኮ ዓለም አቀፍ የአፍሪካ አቅም ግንባታ ተቋም ዳይሬክተር ተወካይ የሆኑት ሚስተር ሳሊኡ ደግሞ በዚህ ፕሮጀክት የተገኘው ቴክኖሎጂ ከተለመደው የስልጠና አሰጣጥ በተለየ ምቹና መምህራን ለሚያጋጥማቸው ችግሮች ምላሽ የሚሰጥ መሆኑንም ተናግረዋል። ሚስተር ሳሊኡ በተጨማሪ ተቋማት ቴክኖሎጂን በሚገባ መጠቀም እንዲችሉም ከሚመለከታቸው መምህራን ኮሌጆችና ዩኒቨርሲቲዎች ለተውጣጡ ቴክኒካል ባለሙያዎች ከዚህ ቀደም በተግባር የተደገፈ ስልጠና የተሰጠ መሆኑንም ጠቁሟል። የበጎ ፈቃድ አገልግሎት ስራ ውጤታማ ለማድረግ ቅንጅታዊ አሰራሮችን ማጠናከር እንደሚገባ ተገለጸ። የከፋ ዞን ክረምት በጎ ፈቃድ አገልግሎት ቴክኒክ ኮሚቴ የክረምት በጎ ፈቃድ አገልግሎት አፈጻጸምን ገምግሟል። የዘገበው የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ነው። ቤቴሌ መምሩ ተጨማሪ መረጃ አላት። መድረኩን የመሩት የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና ሕዝብ ግንኙነት ዘርፍ ኃላፊ አቶ ታከለ ታምሩ ቅንጅታዊ አሰራሮችን በማጠናከር የበጎ ፈቃድ አገልግሎት ስራ በታቀደለት ልክ ውጤታማ እንዲሆን ማድረግ ያስፈልጋል ብለዋል። በሁሉም የትኩረት መስኮች እስካሁን ከተሰሩ ስራዎች ጥንካሬዎችን በማስፋትና በጉድለት የተገመገሙ ተግባራት ላይ ልዩ ትኩረት በመስጠት እቅዶችን ማሳካት ያስፈልጋል ብለዋል። በዞኑ በእስካሁን የ2018-19 በጀት ዓመት የክረምት በጎ ፈቃድ አገልግሎት የንቅናቄ ተግባር አረንጓዴ አሻራ ችግኝ ተከላ፣ የአቅመ ደካሞች ቤት ግንባታና እድሳት፣ የደም ልገሳ፣ የክረምት ትምህርት ማጠናከሪያ፣ በትራፊክ ደህንነት፣ በአካባቢ ጽዳትና ጥበቃ፣ የከተማና ገጠር መሰረተ ልማቶችን ጥገናና እድሳት ማድረግን ጨምሮ ሌሎችም ተግባራት በሪፖርቱ ቀርቦ ውይይት ተደርጓል። የመድረኩ ተሳታፊዎች በበኩላቸው የተሰሩ ያሉ ተግባራቶች ቢኖሩም በሪፖርት ግንኙነት ላይ ያለው ክፍተት መስተካከል እንዳለበትና ሁሉም የስምሪት መስኮችን በውጤታማነት ለመፈጸም ቅንጅታዊ አሰራሮችን ማጠናከር ያስፈልጋል ብለዋል። ለክረምት በጎ ተግባር መሳካት የቴክኒክ ኮሚቴዎች መናበብና የሪፖርት ግንኙነት አግባብ በማጠናከር በየተቋማት ከታቀዱ የበጎ ፈቃድ እቅዶች አንጻር ያልተከናወኑ ተግባራትን በመለየት ቀሪ ስራዎችን በቀጣይ አቅመ ደካማ የማህበረሰብ ክፍሎችን በሚጠቅም መልኩ መስራት እንዳለበት አቅጣጫ ተቀምጧል። በመጨረሻም ወደ ስፖርት ዜና ስናልፍ በአሜሪካ ኦሪገን በዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና የተሳተፈው የኢትዮጵያ አትሌቲክስ ልዑም ቡድን አቀባበል ተደረገለት። ኢትዮጵያ በሻምፒዮናው 2 ወርቅ፣ 3 ብርና 1 ነሐስ በድምሩ 6 ሜዳሊያዎችን በማግኘት ከዓለም 5ኛ ከአፍሪካ ደግሞ 2ኛ ደረጃን በመያዝ ውድድሯን ማጠናቀቋ ይታወሳል። ሻምፒዮናው በአሜሪካ ኦሪገን ግዛት ጂዩን ከተማ ሄዋርድ ፊልድ ከሐምሌ 29 ቀን እስከ ነሐሴ 3 ቀን 2018 ዓ.ም ድረስ መካሄዱ አይዘነጋም። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ለሰዓቱ ያሰናደናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ትንሽ ወንድሙ አብሬያችሁ ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶች የሚቀጥሉ ይሆናል። በእኔ በኩል